እንዴት ናችሁ? ዛሬም እንደተለመደው አንድ ጠቃሚ ቱል ይዤላችሁ ቀርቤያለሁ። ይህም ስዎት አናሊሲስ ተብሎ የሚጠራው ነው። እንግዲህ ስዎት አናሊሲስ ብዙ ጊዜ ይነሳል። ብዙዎቻችሁ ከዚህ ጋር ፋሚሊያር ናቸው። ስለዚህ የተወሰኑ ነገሮችን ማብራሪያ እሰጣለሁ። ከዛ በፊት ግን የዩቲዩብ ገጻችንን ላይክ፣ ሰብስክራይብ በማድረግ እንዲሁም ሼር በማድረግ ለሌሎች አስተዋውቁ። ይህ መረጃ ለሰዎች በደረሰ ቁጥር ብዙ ሰዎች ይጠቀማሉ ማለት ነው። ወደ ነጥባችን ስንመለስ ስዎት አናሊሲስ ምንድነው የሚለውን ነገር ስንመለከት ስዎት አናሊሲስ ማለት አብሪቬሽን ወይንም ምህጻረ ቃል ነው። ኤስ ስትሬንግዝ፣ ደብሊው ዊክነስ፣ ኦ ኦፖርቹኒቲ፣ ቲ ደግሞ ትሬት የሚሉትን ነው የሚወክለው። ይህንን ስንመለከት በሁለት ከፍለን እንመለከታለን። ኤስ ደብሊው ወይ ደግሞ ስትሬንግዝ ዊክነስ ኢንተርናል ፋክተርስ ናቸው። ማለትም ኢንተርናል ውስጣዊ የሆኑ ነገሮች ናቸው። አንድ ተቋም የራሱ ጥንካሬ ይኖረዋል፣ የራሱ ድክመት ይኖረዋል። ባይዘይ ተቋም ብቻ ሳይሆን ስዎት አናሊሲስ ለግለሰብም ይሰራል። ፐርሰናል ስዎት አናሊሲስ መስራት እንችላለን፣ ኢንዲቪጁዋል ሌቭል ማለት ነው። ኤኒዌይ በተቋም ወይ ደግሞ በቢዝነስ ደረጃ እንመልከተው። ስትሬንግዝ ማለት አንድ ቢዝነስ ጠንካራ የሚሆንባቸው ውስጣዊ አቅሞቹ ምንድን ናቸው? ለምሳሌ ደንበኛን መያዝ፣ የፋይናንሻል አቅም፣ ቴክኖሎጂን በአግባቡ የመጠቀም ያለው የሰው ኃይል፣ እነዚህ እንደ ስትሬንግዝ ሊታዩ ይችላሉ ወይ ደግሞ ጠንካራ ጎን ሊታዩ ይችላሉ። ዊክነስ የምንላቸው ደግሞ ደካማ ጎኖች፣ ውስጣዊ የሆኑ የኛ ደካማ ጎኖች ምንድን ናቸው ነው። ለምሳሌ ከስተመር ሰፖርታችን ደካማ ሊሆን ይችላል፣ የፋይናንስ አቅማችን ደካማ ሊሆን ይችላል፣ ቴክኖሎጂ አጠቃቀማችን ደካማ ሊሆን ይችላል። እነዚህን ራሳችንን ሎያል ሆነን ታማኝ ሆነን በአግባቡ የምንመረምርበት ነው ማለት ነው። ኦፖርቹኒቲ እና ትሬት የምንላቸው ደግሞ ኤክስተርናል ናቸው። ከኛ ቁጥጥር ውጭ የሆኑ አካባቢያችን ሊያሳድርብን የሚችሉ ተጽዕኖ ወይ ደግሞ ይዞልን ሊመጣ የሚችላቸው መልካም አጋጣሚዎች ናቸው። ኦፖርቹኒቲ ስንል ዙሪያችን ያለ የዓለም አቀፍ ትሬንዶች፣ አገር አቀፍ ሁኔታ እንዲሁም ባለንበት ኢንዱስትሪ ውስጥ ያሉ ሙቭመንቶች የሚያመጡልን መልካም አጋጣሚዎች ምንድን ናቸው? እነዚህ አጋጣሚዎች ለምሳሌ የገበያው እድገት፣ ያለንበት ሴክተር እያደገ ያለ ሊሆን ይችላል። የሰዎች ላይፍ ስታይል መቀየርና ወደኛ መምጣት። ለምሳሌ ድሮ ሰዎች በሲዲ ፊልም ይመለከቱ ነበረ። ሆኖም ግን የስማርትፎን እድገት ምን አድርጓል? ሰዎች ወደ ዩቲዩብ በመምጣት ቪዲዮችን፣ ፊልሞችን እንዲመለከቱ አድርጓል። ወደ ኔትፍሊክስ በመምጣት እንዲመለከቱ አድርጓል። ያ ምንም ፈጠረ? በዚህ ዘርፍ ውስጥ ለተሰማሩ ሰዎች የላይፍ ስታይል ለውጡ ኦፖርቹኒቲ ወይ ደግሞ መልካም አጋጣሚ ሆነ ማለት ነው። ኒው ቴክኖሎጂስ፣ አዳዲስ ቴክኖሎጂዎች። ለምሳሌ በድሮ ዘመን ቢዝነስ ያለው ሰው ራሱን ፕሮሞት ለማድረግ ወይ ቴሌቪዥን ወይ ሬዲዮ ወይ ቢልቦርድ መስቀል ነበረበት። አሁን ላይ ግን በቀላሉ ቲክቶክ፣ ፌስቡክ፣ ቴሌግራም በመጠቀም ሰዎች ራሳቸውን እያስተዋወቁ። ስለዚህ ዙሪያችን ለኛ ይዞ የሚያጣው ኦፖርቹኒቲ ምንድን ነው የሚለውን ነገር እንመረምራለን ማለት ነው። ትሬት የምንላቸው ደግሞ ስጋቶች ናቸው። አካባቢያችን ላይ ያሉ ስጋቶች፣ ዓለም አቀፍ ትሬንዶች የሚያመጡብን ስጋቶች፣ ሀገራችን ውስጥ ያሉ ለውጦች የሚያመጡብን ስጋቶች። ለምሳሌ አዳዲስ ተወዳዳሪዎች ወደ ዘርፋችን ሊመጡ ይችላሉ። አቅም አለን ብለን እንኳን ብንገባ ትልልቅ አቅም ያላቸው ድርጅቶች መጥተው የኛን ሲስተም ሊመቱ ይችላሉ። እሱ ስጋት ነው። የፕራይስ ዋር ወይ ደግሞ ያልተጠበቁ የዋጋ ቅናሾች። አንዳንድ ጊዜ ሰዎች በከፍተኛ መጠን በብዛት ይገዙና ወይ ደግሞ ርካሽ ነገሮችን ያመጡና ገበያን ያጥለቀልቃሉ። እኛ ያለን ደግሞ ያመጣንበት የሆነ ፕራይስ አለ። ገበያ ውስጥ ከነሱ ጋር መወዳደር በጣም ችግር ሊሆን ይችላል ማለት ነው። ሬጉላቶሪ ቼንጅስ ወይ ደግሞ መንግስት የሚያወጣቸው አዳዲስ ድንጋጌዎች ኢምፓክት ወይ ደግሞ ተጽዕኖ ሊያመጡብን ይችላሉ። እነዚህ እንደ ስጋት ይታያሉ ማለት ነው። የስዎት ጥቅም ምንድነው? እንግዲህ ጠንካራ ጎናችን ወይ ደግሞ ስትሬንግዛችን እንዴት እናስቀጥላለን፣ ደካማ ጎናችንን ደግሞ እንዴት አድርገን ወደ ጥንካሬ እናመጣለን፣ ኦፖርቹኒቲን እንዴት ግራብ እንዳደረጋለን ወይ ደግሞ ያለውን መልካም አጋጣሚ እንዴት ወደ ራሳችን ማምጣት እንችላለን። ብዙ ጊዜ ኦፖርቹኒቲ ያልፋል። ኦፖርቹኒቲ ሲያልፍ ግን ያንን አይቶ ያን ኦፖርቹኒቲ መጠቀም የሚችል አቅም ሊኖረን ይገባል ማለት ነው። ስጋቶችን ደግሞ እንዴት አድርገን እናልፋቸዋለን፣ ከራሳችን እንከላከላለን። ስጋቶች፣ ለውጦች ሲመጡ ከለውጥ ጋር ቶሎ ራስን ማላመድ። ፕራይስ ዋር ሲመጣ ያንን ፕራይስ ዋር እንዴት አድርገን ሚቲጌት እናደርጋለን፣ እንቋቋማለን የሚለውን ስትራቴጃይዝ ማድረግ። አዳዲስ ኮምፒውተሮች ሲመጡ ምን አድርገን ከነሱ ልቀን ገበያ ውስጥ እንወጣለን፣ ኮምፒቲቲቭ አድቫንቴጅ እንይዛለን የሚለውን ነገር የምናይበት ይሆናል። ይህ እንግዲህ ብዙ ጊዜ ጥቅም ላይ የሚውለው በስትራቴጂክ ፕላኒንግ ፕሮሰስ ላይ ቢሆንም እንደ ግለሰብ እንደ ድርጅት ራሳችንን አይተን ኢንሃውስ የራሳችንን ስትሬንግዝ፣ ዊክነስ፣ ያለን ኦፖርቹኒቲ እና ትሬት ለይተን ለዛ
ጥሩ የሆነ ምላሾችን እየሰጠን ቢዝነሳችንን ማስቀጠል እንችላለን ማለት ነው። ለዛሬ ያዘጋጀሁት ይሄንን ነው። አመሰግናለሁ።